ችግሬ የከበደኝ ድንግል ንገሪው ለልጅሽ ሸክሜ እንዲቀል ፊትሽ አይክፋብኝ አዛኝት ነሽና አደራ እማምላክ ልውጣ ከፈተና ጽናናለው ሳገኝሽ። ያልመጡት ሰዎች በዚህ አጋጣሚ እንደቆጫችሁ እንድታውቁት ሁላችንም ወደ የቤታችን እንመለስ። በወጣትነት ጊዜ ያስበኝ ይላል። ስለዛ ያው ቤታችን እንመለስ። የጤንነትና ሁኔታዎች የገደባቸው ሰዎች ባሉበት ቦታ ሆነው በመሳለም በረከት ማግኘት ይችላሉ። እጽናናለው ሳገኝሽ በረታለው ስጠራሽ አዛኝቷ እመቤቴ መጥቻለው ከደጅሽ እጽናናለው ሳገኝሽ በረታለው ስጠራሽ አዛኝቷ እመቤቴ መጥቻለው ከደጅሽ። መጥቻለው ብዙ ነው ችግሬ የከበደኝ ድንግል ንገሪው ለልጅሽ ሸክሜ እንዲቀል ፊትሽ አይክፋብኝ አዛኝት ነሽና አደራ እማምላክ ልውጣ ከፈተና ጽናናለው ሳገኝሽ በረታለው ስጠራሽ አዛኝቷ እመቤቴ መጥቻለው ከደጅሽ። መጥቻለው እንባዬን አብሺ የማነባውን ስሚኝ እመቤቴ የምነግርሽን ሰላም ዛሬ ያስልኝ ውድ የቲአርቲ ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤንነት፣ በጎነት ከእናንተ ጋር ይሁን። እኛ የቲአርቲ ሚዲያዎች ላይ እኔ ምን ያህል በንቲ ከደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም እንግዲህ ምርቃቷን ወደ እናንተ ልናስተላልፍላችሁ እዚህ ተገኝተናል ማለት ነው። እንግዲህ ከረጅም ዓመታት በኋላ ጻድቃኔ እንግዲህ ደስ በሚል የህንጻ ኪነ ጥበብ ውጤት ተመርቃ እንግዲህ ዛሬ ለምርቃት ልበቃ ነው። እኛም በቦታው ተገኝተናል። እንግዲህ ይህንን መርሃ ግብር ወደ እናንተ እናደርሳለን። እናንተም እስከ ፕሮግራሙ ፍጻሜ ድረስ ከኛ ጋር እንድትሆኑ ጥሪያችንን እናስተላልፋለን ማለት ነው። በጣም እጅግ ደስ ይላል። በጣም ብዙ ምን የመጣው እግዚአብሔር ይመስገን በጣም በደማቅ ሁኔታ እየተከበረ ነው የሚገኘው። እስከ ፕሮግራሙ ፍጻሜ ድረስ ያለው ሁኔታ ወደ እናንተ እናስተላልፋለን። ከእናንተ የሚጠበቀው ይህንን በረከት እስከ መጨረሻው በማየት መካፈል ብቻ ነው የሚጠበቅባችሁ። ሰላም
ያለበት ቤተ መቅደስ ነውና ይሄ ቦታ እንደው እስቲ ከዚህ በፊት የነበረውን ሂደት እስቲ ምን ይመስላል እንደው ባጭር ደቂቃ ሲያስረዱ። ያው እንግዲህ ስራ ሲሰራ ብዙ ውጣ ውረዶች አሉ። እነዛን ውጣ ውረዶች በእግዚአብሔር ቸርነት አልፈን ነው እዚህ መጨረሻው ላይ ደረስነው። እግዚአብሔር ፈቅዶልን ማለት ነው። እንግዲህ ህንጻው አሰሪ ኮሚቴውም እዚህ ሰበካ ጉባኤውም የገዳማቱም የአካባቢው ምእመናን ካህናቱም እንዲሁም ደግሞ የእመቤታችን ወዳጆች በሀገር ውስጥም በውጭም ያሉ ምእመናን ደግሞ እዚህ ለጠበል ለሱባኤ የሚመጡ በዚህ በጉልበታቸው ደማቸውን እያፈሰሱ ላባቸውን እያፈሰሱ የተሰራ ህንጻ ቤተክርስቲያን ነው። ይህ ቤተክርስቲያን እንግዲህ ያው እንዲያልቅ ብዙዎች ሲጓጉት የነበረ ይሄን ለማየት ሲጓጉ የነበሩ ብዙዎች ናቸውና ዛሬ ስለደረስን እንግዲህ እግዚአብሔርን እናመሰግነዋለን። መጀመር ቀላል ነው፣ መጨረስ ግን ከባድ ነውና እግዚአብሔርን ደጋግመን እናመሰግነዋለን ስላስፈጸመን። ያው ስራ ሲሰራ እንደሚታወቀው ነው፣ ውጣ ውረድ ድካም ይኖራል፣ ብዙ ነገሮች ይኖራሉ። ግን ኮሚቴውም ጠንካራ ስለሆነ በዛ መሰረት እግዚአብሔር ፈቅዶልን ለዛሬ ቀን እንድንደርስ ሆኗል ማለት ነው። እንደው ባለፈው ለታም ቀጥታ ስርጭት ጋር ማሰባሰቢያ ነበርና ምናልባት አሁን ቤተ መቅደሱ በሚገርም የህንጻ ኪነ ጥበብ አልቆ ዛሬ ላይ ሊመረቅ ነው። እንደው የቀሩ ስራዎች አሉ። በተለይ ደግሞ እዚህ ቦታ ላይ መምጣት እየፈለጉ እዚህ ላልደረሱ ውጭ ሀገር ላሉ ይሄንን ላይ ይመለከቱ ምን ያስተላልፋሉ አባታችን? ያው እንግዲህ ምእመናን ይሄንን ፕሮግራም የሚከታተሉ ሁሉ የሰጡት ስጦታቸው ያው በዚህ በተግባር እየታየ ነው ማለት ነው። መሬት ሳይወድቅ በጥንቃቄ ይህ ቤተክርስቲያን ግዙፍ ከባድ ነውና ቅድም እንዳልነው በዚህ ሁኔታ አምሮ ደርሷል እና ቀሪ ስራዎች አሉ። ደወል ቤት፣ አጥር፣ ሌላም ደግሞ ከቤተክርስቲያን ጋር አብሮ መሰራት ያለባቸው ስራዎች አሉ። ለምሳሌ የአብነት ትምህርት ቤት ለቤተክርስቲያን ዋና ምንጩ ነው፣ ምሰሶ ነው። ምክንያቱም ቤተክርስቲያንን የሚከፍቱ አባቶችን የምናገኘው ከአብነት ትምህርት ቤት ነው። ስለዚህ ከቤተክርስቲያኑ ቀጥለን በሁለተኛ ዙር የአብነት ትምህርት ቤት ሲባል ብዙ ዘርፍ ነው ያለው። እንግዲህ በዘመነ ከአንደኛ ደረጃ እስከ ሁለተኛ ደረጃ ከዛም እንግዲህ በዩኒቨርሲቲ ደረጃ የሚሰጡ አሉና ልክ መንፈሳዊም እንደዛው ነው። ሂደቱን ጠብቆ ንባብ አለ፣ ዜማ አለ፣ ቅኔ አለ፣ ዜማዎች አሉ፣ እንደገና መጻሕፍት አሉ። ብዙ ነገሮች ናቸውና ያሉት እነዛን ሁሉ በአሟላ መልኩ ቦታውን የሚመጥም ማለት ነው። ይሄ ቦታ ጥንት የሊቃውንት ቦታ ነው። ብዙ አባቶች ሊቃውንት የነበሩበት ቦታ ነው። አሁንም አሉበት። ግን ያንን ለማጠናከር ለማስፋት ህንጻ አሰሪ ኮሚቴም ልክ ከቤተ ክርስቲያኑ ባላለቀ መልኩ ይህንን ስራ ለመስራት በሁለተኛ ደረጃ ዝግጅት ላይ ያለ ነውና ምእመናን ይህን የሚመለከቱ በሀሳብም በጉልበትም በእውቀትም በገንዘብም ምክንያቱም ከተባበርን ብዙ እንሰራለን። አንዱ ለአንድ ሰው ለሁለት ሰው የሚከብደው ብዙ ከሆነን ብዙ ስራ መስራት እንችላለንና ስለዚህ ምእመናን እንዲያግዙን በሀሳብም በገንዘባቸውም በሚችሉት በጸሎትም እንዲያግዙን ነው መልእክት ማስተላልፈው። የቤተ ክርስቲያኑ ስራ ቢያልቅም ቢጠናቀቅም ግን ቀሪ ስራዎች ብለን የያዝናቸው ቅድም የዘረዘርኳቸው አሉ። ከዛ ደግሞ በተጓዳኝ ልማታዊ ስራዎች ያስፈልጋሉ። ለሚያገለግሉት ደግሞ መቼም ሰዎች ናቸውና መመገብ አለባቸው፣ መልበስ አለባቸው፣ መጠጣት አለባቸው። ስለዚህ ለዛ ነገር በቂ የሆነ ደሞዝ በቂ የሆነ ኑሮ እንዲኖሩ እግዚአብሔርን ደስ ብሏቸው እንዲያመሰግኑ የልማት ስራዎችንም ያቀድናቸው አሉ። ስለዚህ ሁሉም ምእመናን በዚህ መልኩ እንዲተባበረን ነው የማሳስበው። ባለፈው ያው ቀጥታ ገቢ ማሰባሰቢያ ነበረን። እንግዲህ በዛን ዕለት ያው የእናንተ ሚዲያ ኢቲአርትም ሌሎችም ሚዲያዎች ያው ተሳትፈዋል። በጣም ነው የምናመሰግነው በገዳሙ ስም። ስለዚህ ወደፊትም እናንተም በማጠናከር ሌሎችም ምእመናን ይህን ፕሮግራም የምትከታተሉ ሁሉ እንድታግዙን ከጎናችን እንድትሆኑ ነው የማሳስበው። በመጨረሻ በድጋሚ እንኳን ደስ አሎት አባታችን፣ የእርሶም የልፋት ውጤት ነውና እንኳን ደስ አሎት። በመጨረሻ የሚሉት ነገር ካለ እድሉ ልስጥዎት። እንኳን አብሮ ደስ አለን። እንግዲህ ዛሬ በጣም የደስታችን ቀን ነው። መቼም ሰው እንግዲህ በዚህ ምድር እያለ ከዚህ በላይ ደስታ የለምና በጣም ደስ ብሎኛል። ምእመናንም ሁላችሁም የእመቤታችን የጻድቃኔ ማርያም ወዳጆች እንኳን አደረሳችሁ፣ እንኳን ደስ አላችሁ ነው የምለው። እግዚአብሔር ይስጥልኝ። አሜን። እግዚአብሔር ያክብረን አባታችን። አማረ እንኳን ደስ አለ። እንኳን አብሮ ደስ ያለን። ዛሬም መቼም ለእናንተ በጣም ልዩ ቀን ይመስለኛልና በጣም የለፋችሁበት በጣም ረጅም ጊዜ በጣም ዋጋ የከፈላችሁበት ነውና እንደው ምን ተሰማ? ይሄ ልዩ ቀን ለኛ ብቻ ሳይሆን ለእግዚአብሔር ልዩ ነው፣ ለእመቤታችን ልዩ ነው፣
ለህዝበ ክርስቲያን ሁሉ ቤተክርስቲያንን ለሚወድ ሁሉ ልዩ ቀን ነው። እኛም ከነሱ የተለየ የበለጠም ያነሰም ደስታ የለንም። ሁሉም ደስ ብሏቸዋል። እንኳን ደስ ያላቸው ማለት ፈልጋለሁ። በጣም በተለይ በህንፃ ኪነጥበብ ብዙዎች ካሁኑ በጣም እየተናገሩበት ነውና እንደውም ቦታው ድረስ መጥቶ ላየው ፎቶ ላይ ከሚይልቅ በጣም ትልቅ ህንፃ ቤተክርስቲያን ነው። ይሄንን በዚህ ዘመን መስራት በተለይ የነ ላሊበላን የነ ሚራነ ክርስቶስን የነ አክሱምን ታሪክ እዚህ ላይ መርገም በእናንተ መሰራቱ እንደው ምን ተሰማ? እድለኞች ነን። ሌላ ምንም አለም። እግዚአብሔር ጥበብን የሚሰጥ እግዚአብሔር ነው። እነ ላሊበላን ጥበብ የሰጠ እኛን ደግሞ አስቦናል ብለን ነው የምናስበው። ይሄ የእግዚአብሔር ፍቃድ ነው። ጥበብ ደግሞ ከእግዚአብሔር ነው። ይሄ እኛ ሰራ ነው የምንለው አይደለም። እግዚአብሔር ሰራው። እግዚአብሔር ሲሰራውም አየን። ምክንያቱም እኛም ዛሬ እዚህ መሀል ሆነን እንደ አዲስ ነው የምንደነቀው እና የተለየ ነገር ነው የሚሰማኝና የእግዚአብሔር ፍቃድ ብቻ ነው እዚህ ያለው። ይሄ ሰማያዊ የሆነ ምድራዊ ቤተክርስቲያን እግዚአብሔር የሚመሰገንበት በምድር ያለ ነው እንጂ ከዛ በላይ የምለው ነገር የለም። በእኛ ህሊና አልታሰበም፣ በእግዚአብሔር ህሊና ታስቧል። እኛም እዚህ ውስጥ እንገናኛለን ብለን አላሰብንም። ከተለያየ ቦታ አገናኘን። በፍቅር ተጀመረ፣ በፍቅር አለቀ። ለዚህ ደግሞ ልዩ ደስታ ነው ያለኝ። እንደው እዚህ ሲደርስ ያለ መሰናክል ያለ ፈተናም አይደለምና ምናልባት ዛሬም ህንፃ ቤተ መቅደሱ ሲመረቅ ሌሎች ስራዎች ያላለቁ ስራዎች አሉና እንደው ለማንሳት ያክል እስቲ ምን አይነት ኦብስታክሎች ታለፉ? ምን አይነት ፈተናዎች ታለፉ? ያው ማንኛውም ኮንስትራክሽን ሲሰራ ኦብስታክል አለው። አንደኛ የኮቪድ የነበረበት ጊዜ አለ፣ የጸጥታ ችግር ነበር፣ የዋጋ ንረት ነበር በሀገሪቱ ላይ የተፈጠረው። ከዛ ደግሞ ኳሊቲውን መከታተል ላይ በቀን በአንድ ጊዜ እስከ 10 ምናምን በላይ መሀንዲሶች ይከታተሉት ነበር፣ ከ10ም በላይ በተለያየ ፕሮፌሽን። ይሄ ሁሉ የሚከታተሉት በነፃ ነው አሉ የሚባሉ ከዶም ኮንስትራክሽኑ፣ ከአርኪቴክቸሩ፣ ከሱፐርቪዥኑ፣ ሌሎችም ኤሌክትሪካል፣ ሳኒታሪ የሚባሉት ነገሮች ሁሉ አለ የሚባለው ለቤተ ክርስቲያን ይጠቅማል የምንላቸው ነገሮች ሁሉ አልተደራደርንም። ኳሊቲ ላይ ፍጹም ገንዘብ አለን የለንም አያሳስበንም። የሚሰራው እግዚአብሔር ነው። መልካም የሆነውን ነገር መርጠናል። እግዚአብሔርም ደግሞ መልካም ነገር አድርጎልናል። በተለይ ጻድቃኔ ማርያም ብዙዎች ሲያነሷት ጸበሏ ፈዋሽ ስለሰሚ በጣም እዚህ መጥቶ በረከት ያላገኘ ሰው የለም፣ ሁሉም በተዘዋዋሪ ማለት ነውና እንደው ይሄንን ቦታ ይሄን የህንፃ ምርቃት መጥተው ዛሬ ያልታደሙ ይኖራሉ። ምናልባት ይሄን የሚመለከቱ ውጭ ሀገር ሆነው የሚመለከቱ ይኖራሉና እንደው ከበረከቱም እንዲተሳተፉ የቀሩ ነገሮች ካሉ እስቲ እግረ መንገዶችን ለመጥቀስ እንሞክር። መጀመሪያ ከበረከት መሳተፍ እኔ እመቤቴን የለመንኳትን ሰጥታኛለች። መጀመሪያ 99 ነው የመጣሁት ለሱባኤ የለመንኳት አንድ ነገር ነው። እዚህ ቦታ መጥቼ የበረከት ስራ እንድሰራ ፍቀጅልኝ ነው ያልኩት። ሌላ ምንም አልጠየቅኩም። ከዛን ጊዜ ጀምሮ በበረከት ውስጥ አሳተፈች። ቦታውን አላውቀውም ነበረ። እግዚአብሔር ፈቅዶ ለዚህ እድል አበቃችን። ስለዚህ የለመንከውን ታገኛለህ። ከኔ ማየት ይቻላል። ሌላም መጥራት አልፈልግም። ከዚህ በኋላም ደግሞ ማንም የፈለገውን የበረከት ስራ መስራት ይችላል። ብዙ ክፍት ስራዎች አሉ። ደወል ቤት ከቤተ ክርስቲያኑ ያልተናነሰ ቁመት ያለው በጣም ግዙፍ አለ ያልተሰራ፣ አጥር አለ ያልተሰራ፣ የውሃ ጉድጓድ ሳይት ወርክ፣ ሌሎችም ደግሞ የልማት ስራዎች ትምህርት ቤትም ለመገንባት ይሄ ኮሚቴ ጠንካራ ቲም አለው። ለማስመረቅ እንኳ በተቋቋመው ከ600 በላይ ቲም አለው። ከዶክተሮች ዛሬ አሁን በዚህ ፕሮግራም ላይ ከ120 በላይ ዶክተሮች አሉ። የወጣቶች ደግሞ ጸጥታውን ለማስከበር ከ150 በላይ የገቢ ሚዲያ በተለያዩ 18 ቲሞች አሉ። ከሚዲያ መሀል አንደኛው የእናንተ እንደሆነ በዚህ አጋጣሚ ማመስገን እፈልጋለሁ። ትልቅ ስራዎች እየተሰራ ነው። ብዙ ኦንላይን ፈንድሬዚንጎች ተከናውነዋልና አንድ ከሆንን ከተባበረን ይሄ ቤተክርስቲያን ሲጀመር እጃችን ላይ አንድ ብር የለም። ሞያ ግን እግዚአብሔር ሰጥቶን ነበር። ያንን ሞያና ፍቅር ተጠቅመን እግዚአብሔር ረድቶን ያው ለፍጻሜ በቅተናል። ብዙዎች እንግዲህ ዛሬ በመምጣታቸው እድለኞች ናቸው ብለን እናስባለን። ያልመጡትም ይህን በማየታቸው በጣም እድለኞች ናቸውና እንደው ቅድም ብላል ከበረከቱ እንዲሳተፉ ብላልና በመጨረሻ ምናልባት ቀረ የምትላቸው ነገሮች ማስተላለፍ የምትፈልጋቸው ነገሮች ካሉ በግልም ደግሞ የምታስተላልፋቸው ወይ ደግሞ እንኳን አደረሳችሁ ማለት የምትፈልጉ እድሉ ልስጥክ። በቅድሚያ ለዚህ ቤተክርስቲያን መፈጸም ታላቁን አገልግሎት ስታደርጉ የነበራችሁ ከሁሉ አስቀድሞ እንኳን ደስ ያላችሁ ምለው እስከ ዛሬ በጉልበታችሁ የቤተክርስቲያን ሳይጠናቀቅ አንወጣም ብላችሁ ስታገለግሉ ያላችሁ ጸበልተኞች ናቸው። ጸበልተኞች በደማቸው ሰርተውታል። ጉልበት ሳንከፍል በጣም በብዙ ሰርተናል። ሌሎቹ ባለሙያዎች ወንድሞቶቼ እንደዚሁ ደግሞ ሌሎች በአገልግሎት ገንዘባቸውን፣ ጸሎታቸውን፣ መልካም ምኞታቸውን እንዲሁ ደግሞ ጉልበት ሆነውን እያበረታቱን ያሉ አባቶች ጭምር ሀገረ ስብከቱ ሁሉም የኢትዮጵያ ሕዝብ እኛ የምናውቃቸውም የማናውቃቸውም እያገለገሉ የነበሩ ቤተክርስቲያኗ ተፈጽማለች። እግዚአብሔር ይመስገን ዛሬ ለአገልግሎት በቅታለች። ቤተክርስቲያን ግን ትገነባለች፣ አታልቅም። በፊት አጼ ዘርዓ ያዕቆብ አስጀመሯት፣ ዛሬ እኛ ደረስ። ቀጣይ ትውልድ ደግሞ ይቀጥላል። ቤተክርስቲያን በየቦታው ያለ እድገት ይፈልጋል። መተባበር፣ አንድነት፣ ፍቅር፣ ሰላም ይፈልጋል። ለዚህ በጸሎት እየተጉ መስራት ወደፊትም መስራት የእግዚአብሔርን በረከት መካፈል የምንሰራው ምድራዊ ሳይሆን ሰማያዊ እንደሆነ እያሰብን ብንሰራ
ድካሙም አይታወቀንም፣ ገንዘብም አናጣም፣ የእግዚአብሔርንም ሰላም እናገኛለን። ለሀገራችንም ለህዝባችንም ሰላምን እመኛለሁ። እንኳን ደስ ያላችሁ ማለት ፈልጋለሁ። እኛም እንኳን ደስ አለ ማለት እንፈልጋለን። እንግዲህ ውድ ተመልካቾቻችን አሁን እንግዲህ ብፁዓን አባቶች እየመጡ ነው። ቤቱን ለቅዳሴ ቤቱን ለመባረክ እንዲሁም ደግሞ ህዝቡን ለማድረክ እየመጡ ነው። እንግዲህ ከኢንጂነር አማረ ጋር ያለን ቆይታ አያበቃም። እንዲሁም ደግሞ ነገም ባለ ንግሱ ላይ ደግሞ አንዳንድ ሀሳቦች ምናልባት ይህንን ቦታ ማገዝ የምትፈልጉ ቅድም የጠቀሱ ነገሮች አሉ። ምናልባት በአካል ብታዩት በጣም ብዙ ስራዎች ይቀራሉ። ለምሳሌ ከግቢ በሮች ጀምሮ ግቢውን ማስዋብ ይቀራል። ደውል ቤት ይቀራል። ጉድጓድ ውሃ ቁፋሮ፣ የአብነት ትምህርት ቤቶች ምናልባት ይህን እኛ የጠቀስናቸው ናቸው። ሌሎችንም ስልክ እናስቀምጣለን። 1603 እንግዲህ ኢትዮጵያ ንግድ ባንክ ሀገር ውስጥ ለምትጠቀሙ በሱ የምችሉትን ማድረግ ትችላላችሁ። ከስር በምታዩት የባንክ አካውንት ደግሞ በሲቢቴታ ከውጪም በምችሉት መንገድ ማገዝ ትችላላችሁ። አሁንም በድጋሚ እንኳን ደስ አላችሁ፣ እንኳን አብሮ አደረሰን። መልካም በዓል ይሆንላችሁ።
አደራ አዛኝቷ እመቤቴ አትለይኝ በሕይወቴ መጽናኛዬ እመቤቴ አንቺ ነሽ አትዘገይም ስጠራሽ እናቴ ሆይ አውቅሻለሁ ስትራሪልኝ አይቻለሁ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ የዓለም ነገር እመቤቴ መች ይሆናል ሞላ ስለው ደሞ ይጎላል ለስጋዬ እደክማለሁ የነፍሴን ስን መች ይዣለሁ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ ወደ ልጅሽ እመቤቴ አቅርብኝ በምሕረቱ እንዲያየኝ ላስማርክለት ሕይወቴን እርሱ ይምራው ኑሮዬን አደራ አዛኝቷ እመቤቴ አትለይኝ በሕይወቴ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ እዚህ ጋር ካሜራማኖች
ያነሳሻል ዛሬም አንደበቴ ማርያም እናቴ 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 የልብ ምርኩዝ ነሽ እፎይታ ለነፍሴ እስቲ ላነሳሳሽ በጥዑም ውዳሴ ማርያም ማርያም ልበል ማርነሽ ለከንፈሬ የአፌ ዜማነ የዘውትር መዝሙሬ ያነሳሻል ዛሬም አንደበቴ ማርያም እናቴ ያነሳሻል ዛሬም አንደበቴ ማርያም እናቴ ሰላምን ብትወልጂ ሰፈነ ሰላሜ በልጅሽ ቤዛነት ቀለለልኝ ሸክሜ ከእንግዲህ በኋላ ምንስ ያሰጋኛል እናት እንድትሆኚ አንቺን ሸልሞኛል ያነሳሻል ዛሬም አንደበቴ ማርያም እናቴ ያነሳሻል ዛሬም አንደበቴ ማርያም እናቴ የደካማው ምርኩዝ የምንዱባን ተስፋ ስምሽን ሰንቆ ከቤትሽ ላልጠፋ እጅሽ ተዘርግቷል ለተማጸነሽ ማደጋው ሙሉ ነው ድንግል በምልጃሽ ያነሳሻል ዛሬም አንደበቴ ማርያም እናቴ ያነሳሻል ዛሬም አንደበቴ ማርያም እናቴ ክብርሽ ካድባራቱ ከፍ ከፍ ያለ ነው ከጨረቃ ልቆ ውበትሽ ጾም ነው የምስራቋ ደጃፍ ሕዝቅኤል ያየሽ የጌታዬን እናት ድንግል አንቺው ነሽ ነይ እመቤቴ ነይ እመብርሃን ነይ እመቤቴ ነይ እመብርሃን ከብርቱ ድካም የማርፍብሽ ደግሞ ስከፋ መጽናናብሽ አሁን ኖራለሁ ተረጋግቼ ለምን ልሰደድ እናቴን ትቼ ነይ እመቤቴ ነይ እመብርሃን እንቆቅልሽን ቀርበሽ ምትፈቺ ሚስጥረኛዬ ልዩ ነሽ አንቺ ቀርቷል በምልጃሽ ማልቀስ ማልባቴ ጎዶሎ ሞላ ባንቺ በእናቴ ነይ እመቤቴ ነይ እመብርሃን ነይ ሱላማቴ እስከ ተራራው ጫፍ ፍቅርሽ አበርታኝ ሐዘን የሚለፍ ዘንባባ ይዤ ልበርግ ብየ አቅርቤኝ ድንግል ወደ ጌታዬ ነይ እመብርሃን ነይ እመቤቴ ነይ እመብርሃን ያነሳሻል ዛሬም አንደበቴ ማርያም እናቴ 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 የልብ ምርኩዝ ነሽ እፎይታ ለነፍሴ እስቲ ላነሳሳሽ በጥዑም ውዳሴ ማርያም ማርያም ልበል
ለከንፈሬ የአፌ ዜማ ነሽ የዘውትር መዝሙሬ ያነሳሻል የዛሬም አንደበቴ ማርያም እናቴ ያነሳሻል ዛሬም አንደበቴ ማርያም እናቴ ሰላምን ብትወልጂ ሰፈነ ሰላሜ በልጅሽ ቤዛነት ቀለለልኝ ሸክሜ ከእንግዲህ በኋላ ምንስ ያሰጋኛል እናት እንድትሆኚ አንቺን ሸልሞኛል ያነሳሻል ዛሬም አንደበቴ ማርያም እናቴ ያነሳሻል ዛሬም አንደበቴ ማርያም እናቴ የደካማው ምርኩዝ የምንዱባን ተስፋ ስምሽን ሰንቆ ከቤትሽ ላልጠፋ እጅሽ ተዘርግቷል ለተማጸነሽ ማደጋው ሙሉ ነው ድንግል በምልጃሽ ያነሳሻል ዛሬም አንደበቴ ማርያም እናቴ ያነሳሻል ዛሬም አንደበቴ ማርያም እናቴ ክብርሽ ከአድባራቱ ከፍ ከፍ ያለ ነው ከጨረቃ ሰላም እባላለሁ ከአዲስ አበባ። ዛሬ እንግዲህ በጣም ትልቅ በዓል እያከበረን ነው። በዓሉ እንዴት ነው? በዓሉ በጣም ደስ ይል ነበረ። ስንት ጊዜሽ ነው ስትመጪ? ስንተኛ ዙርሽ ነው? ሁለተኛ ጊዜ ነው። የዛሬ ዓመት መጥቼ ነበረ። አሁን ሁለተኛ ጊዜ ነው እና እንዴት ነው የዘንድሮ ከአምናው ምን ለየት የሚያደርገው ነገር አለ? የዘንድሮ እንግዲህ ለየት የሚያደርገው የዛሬ ዓመት አላለቀችም ነበረ ቤተክርስቲያኗ። ዛሬ ደግሞ በጣም ቆንጆ ሆኖ አልቋል። በጣም ብዙ ሰው ተገኝቷል። በጣም ደስ የሚል በዓል ነበረ። በዓል በጣም ደስ ይላል። ከምሽት ትናንት ነው የገባው ነው። እስከ ዛሬ ያለው ነገር ደስ ይላል። ይበርዳል ተብሎ ተጠብቆ ነበረ። እንደ አጋጣሚ አልበረደም። ጥሩ ነው። እስካሁን ይሄ የመጀመሪያ ዙር ነው ስትመጣ ወይስ ከዚህ በፊት መተህ ታውቃለህ? እዚህ የዛሬ 2 ወር ምናምን መጥቻ አይቻለሁ ቤቱን ሲሰራ ማለት ነው። ለምርቃት እመጣለሁ ብዬ ቃል ገብቼ ይኸው መጣሁ። እና በ2 ወር ውስጥ ምን አይነት ለውጥ አየክ? በእርግጥ ፊኒሺንግ ላይ ነበሩ። የዛኔም ኦልሞስት ወደ ማለቅ ሄዶ ነበረ። የተወሰነ ግን አካባቢን ማስዋብ ቤቱ ላይ ማብራት ነገሮችን አይቼዋለሁ። እነዚህ አምፖሎች የምታያቸው በጣም ደማቅ የሆኑ ነገሮች ጨምረውበታል። በእርግጥ ደርሶ መልስ ነው ያደረኩት፣ ግን አሁን በጣም ውብ አድርገውታል። እሱ ቃል ነው የሚያጥርሽ የሰው ብዛት። አሁን ከዚህ በርጋ መሄድ ብትፈልጊ የሆነ ነገር ሰው መፈለግ ብትፈልጊ አታገኝም። እንደ ቀልድ የምታልፊው አይደለም። ባህር ማቋረጥ በዩ እና በጣም ብዙ ነው። ህዝበ ክርስቲያኑ በጣም ብዙ ነው። በእርግጠኝነት ከዚህ በላይም ብዙ ነበረ። በተለያዩ ምክንያቶች ሳይመጡ የቀሩ ብዙ ናቸው ብዬ አስባለሁ። ግን እጅግ በጣም ብዙም የሚባለው ቃል አይገልጸውም። በጣም ማካበድ እንዳይመስል ግን በጣም ብዙ ህዝቡ በጣም ብዙ ነው። የመኪናው ብዛት በትንሹ ከ500 በላይ መኪናዎችን እናገኛለን። ወጣ ብለን ብንቆጥር ትልልቅ መኪናዎች ማለት ነው። እና በጣም እጅግ ብዙ ምእመናን ኦርቶዶክሳውያን እዚህ ተገናኝተናል። ነጭ ለብሰናል። እዚህ በዓል በጣም አሪፍ ነው፣ ደስ ይላል። ያው እንደምታዩ ነው፣ ድባቡን እያየሽ ነው። በጣም ከዚህ በፊት መተህ ታውቃለህ ጻድቃኔ ወይስ ይሄ መጀመሪያ ነው? ጻድቃኔ ከዚህ በፊት በጣም ብዙ ጊዜ መጥቻለሁ። የዛሬው ግን ለየት ይላል። አንደኛ የቤተ ክርስቲያን ምርቃት ነው። ሁለተኛ እንደምታየው ነው፣ ሰው በጣም ብዙ ህዝብ ነው ያለው እዚህ። በጣም ብዙ እኔ እንደዚህ አይቼ አላቅም። በጣም ብዙ ጊዜ መጥቻለሁ ጻድቃኔ ማርያም፣ ግን በዚህ ልክ ሰው አይቼ አላቅም። በዛ ላይ ወጣቶችን በጣም ብዙ ናቸው። እናንተም በሚዲያ ነው የመጣችሁት? ሙሉ አይ ቲንክ ቲክቶከሮችም እንዳለ መጥተዋል። ሌላም የሚዲያ ክፍሎችን ብዙ የምናያቸው አሉ። በጣም ደስ ይላል። በጣም ብዙ አይነት ሰው ነው የምታየው እና በዓሉ ደስ ይላል። ልበል ከየት ነው የመጣው? በረከት እባላለሁ። ከአዲስ አበባ ነው የመጣሁት። የዛሬው በዓል እንግዲህ በጣም ትልቅ በዓል ነውና እንዴት ነው በአንተ እንዴት ይገለጻል? እኔ እንጃ። እኔ ከዚህ በፊት መጥቼ አላውቅም። ጻድቃኔ የመጀመሪያ ጊዜ ነው ወደዚህ መጥቼ አላውቅምና በጣም እኔ እንጃ። በጣም ብዙ ሰው ነው ያለው። በጣም ከጠበቅኩት በላይ ሰው ነው ያለው። 1 ሚሊዮን አይደርስም ሰው ራሱ እና መቆሚያም ጠፍቷል። እኔ እንጃ። በጣም ደስ የሚል ይመስለኛል። አሁንም ታቦቱ ገና ሊወጣ ነው። እስካሁን ያለው ድባብ ምናምን በጣም ነው ደስ የሚለው። መንገዱ ትናንትና ስንመጣ እንደውም ተበጥብጧል ምናምን የሚባል ወሬ ሲወራ ነበርና ውሸት ነው። አውቆ ሰው እንዳይመጣ ምናምን የሚደረግ ነገር ነው። ምንም ያጋጠመን ነገር የለም። የተዝናናን የመጣ ነው መንገድ ላይ እንደውም እና ሰው መብዛቱ ደግሞ ምንም የሚያስከትለው ነገር አይኖርም ብዬ ነው የማስበው። ሰው ስለበዛ የሆነ ነገር ይፈጠራል ወይ ደግሞ በኋላ ጭንቅንቅ ምናምን ይኖራል።
እንደዛ አይሆንም ብዬ ነው የማስበው። ያው ብቻ በጣም ነው ደስ የሚለው። ያልመጡት ሰዎች በዚህ አጋጣሚ እንደቆጫችሁ እንድታውቁት። እውነት ነው። አመሰግናለሁ በረከት። እንኳን አደረሰ በድጋሚ መልካም በዓል። እሺ አመሰግናለሁ። ሁላችንም መልካም በዓል። ትዕግስት እባላለሁ ከአዲስ አበባ። በዓል የዛሬው በዓል እንግዲህ ትልቅ በዓል ነውና እንዴት ነው እስካሁን ያለው ድባብ እንዴት ነው? እስካሁን ያለው ድባብ በጣም ደስ ይላል። ያው ዛሬ የምርቃቱም ከመሆኑ አንጻር በጣም ደስ ይላል። ከዚህ በፊት ጻድቃኔ መጥተሽ ታውቂያለሽ? መጥቼ አላውቅም። የመጀመሪያሽ ነው? የመጀመሪያዬ ነው። እንደው እንደ መጀመሪያ እንዳመጣጥሽ የሰውን የህዝቡን ብዛት ያለውን ሁኔታ እንዴት ታያለሽ? ያለው የህዝብ ብዛት በጣም ከሚባለው በላይ ነው። በጣም ነው ደስ የሚለው። እዚህ ስትመጪ ያለው ድባብ በጣም የተለየ ነው። በጣም ደስ ይላል። በዓሉ የእመቤታችን የቅድስት ድንግል ማርያም በዓል ነው። በጣም ደስ የሚል ነው። እኔ በነገራችን ላይ ያው ጻድቃኔ ማርያምን ማቃት ወደ ዘብር ገብርኤል ስንሄድ ወደ አዲስ አበባ ስንመለስ እዚህ ጻድቃኔ እንገባለንና ሁልጊዜ ቁጭት ነበረኝ ቤተክርስቲያኑ መቼ የሚያልቀው የሚል ቁጭት ነበረኝ እንደ ማንኛውም ኦርቶዶክሳዊ ወጣት። አሁን ዛሬ ግን ከ11 ዓመት በኋላ አልቆ እዚህ በመገኘቴ በጣም ደስተኛ ነኝ። እንዲሁም ደግሞ ይሄን በረከትኛ አግኝተናል። በረከቱን ላላገኙ ግን በመላው ኢትዮጵያ የሚገኙ በመላው ዓለም የሚገኙ ደግሞ እነሱም መጥተው ቤቷ እንዲጎበኙ የጎደለው እንዲሞሉ ለነሱም ደግሞ እሷ እንድትሞላላቸው ስንል ያው ከእግዚአብሔር ጋር ጠይቀሩ ማለት አሁን የእመቤታችን ቅድስት ድንግል ማርያም ድግሷ ነው፣ ሰርጓም ነው፣ የክርስቶስ ሰርጉም ልደቱም ነው ብለን ነው እኔ የምወስደው። ምክንያቱም ህዝበ ክርስቲያኑ ወደዚህ እንኳን እንዳይመጣ አሁን እኛ ምናልባት ትናንትና ወደዚህ ስንመጣ የተነገረው መንገድ ተዘግቷል ነው ይባል ነበርና ይሄ በጣም የጠላት ወሬ ነው። እኔ ክርስቲያን ሆነው ወይ ደግሞ እንደ ክርስቶስ ክርስቲያን የሆኑ ሰዎች በአጠቃላይ ምንም አይነት ነገር ቢመጣ ሳይበግራቸው መተው እዚህ ቤታው መተው ከበረከት ማግኘት አለባቸው። ምክንያቱም እኛ በዓለም ስንኖር ብዙ ጫጫት አለብን እና እንኳን እኛ ቤተክርስቲያን ላይ ሆኖ እንኳን ብዙ ኃጢአት ያለባቸው ብዙ መከራ የሚቀበሉ ሰዎች አሉና ስለዚህ እንደ ክርስቲያን ወይ ደግሞ እንደ ክርስቶስ ልጅነታችን መከራን ብንቀበል መተን መዘጋቱ ራሱ ቤታችን ሆነን ከምንቀር እዚህ መተን ብናየውስ ምንም ቀላል ነገር ነውና፣ ሁለተኛ ደግሞ እዚህ መጡ መባረክ ነው፣ ትልቅ ነገር ነው የምናገኘው። የአምላክ እናት እንልን። ስለዚህ የአምላክ እናት ካልን ደግሞ ለኛ እናታችን ነች። ስለዚህ ከመስቀሉ ስር የሰጠችን እናታችንን ደግሞ ሁልጊዜ የህይወት እናታችን እሷ ከሆነች የነፍስ ደግሞ እናታችን ቤታችንን እናገለግላለን፣ እንታዘዛታለን። ስለዚህ ለእናታችን ደግሞ የዓመቷ ክብረ በዓል ላይ መተን ብንታደምና በረከቱን ብናገኝ ትልቅ ነገር ነው ብዬ አስባለሁ። እንኳን አደረሰ። እንኳን አብራ ደረሰን። በዓሉ እንዴት ነው? አንተ እንግዲህ የህንጻ ኮሚቴ አስተባባሪ ነህ፣ ኮሚቴ ነህና በዓሉ እንዴት ነው? ከጉዞ ጀምሮ ያለውን ነገር ከዋዜማው ጀምሮ ያለውን ነገር ንገረን። በዓሉ እጅግ በጣም ደስ ይላል። በዚህ መጠን እንደዚህ ይሆናል ተብሎ አልተጠበቀም ነበረ። እመቤታችን ቅድስት ድንግል ማርያም በጣም በመልጃዋ በረድኤቷ የተራዳችበት እንደሆነ በጣም ያስታውቃል። ከመንገዱ ጀምሮ እጅግ ሰላማዊ መንገድ ነበረ። ከ500 ሺህ ሰው በላይ ተገኝቷል ተብሎ ነው የሚታሰበው። ከ3 ቀን በፊት ከ4 ቀን በፊት መጥተው ያደሩ ሰዎች አሉ። ያለምንም ኮሽታ ነው እስካሁን ድረስ የተስተናገደው። የገዳሙ የምርቃን ኮሚቴ የሚዲያና ኮሚኒኬሽን አስተባባሪ እንደመሆነ መጠን እያንዳንዱን መረጃዎችን ከስር አገኛለሁና 10 ዓመት የፈጀ ገዳም ነው። እጅግ በጣም ድንቅ በሆነ ሁኔታ በልዩ ጥበብ ነው የተከናወነው። እጅግ በጣም ደስ ይላል እስካሁን ድረስ ያለው። እንደው ኮሚቴ አባል እንደመሆነ መጠን እየተወራ የነበረው ነገር ነበር፣ ሰላም አይደለም እንዳትሄዱ የሚባለው ነገር። ይሄን ነገር እንዴት ነው ለህዝቡ ግልጽ ማድረግ የሚቻለው? ምንድነው መንገድ ላይ ሰላማዊ ሰልፍ ስለነበረ ትንሽ ሰው የመረባበሽ ስሜት ነበረው። ነገር ግን እንትን ብሏል። ሰላማዊ ሰልፉ ለጥቂት ጊዜ ከተከናወነ በኋላ ተበትኗልና ኦልሞስት እስካሁን ድረስ መኪኖች፣ ሰዎች በሰላም ነው እዚህ የደረሱት። እንደምታየው ቦታው ጠጠር መጣ ያለው እስካሁን ምንም አይነት የገጠመ ችግር የለም። የሰላማዊ ሰልፍና ትንሽ መንገድ ላይ የመቆም ችግር ነበረ። እሱ ደግሞ በሰላም ተፈቶ ሁሉም እዚህ ቦታ ተገኝተዋል። በጣም የሚገርም ነው። ሰው እንደምታየው እጅግ በጣም ደስተኞች ናቸው። በጣም ነው የሚያስደስተው። እንደው ከዛሬ ዓመት ውስጥ ምን ልዩነት አለው ብለህ በምን አይነት አገላለጽ ትገልጸዋለህ? ከዛሬ ዓመት ጋር ሲነጻጸር ነው ወይስ እንዴ? 1 ብርና 100 ብር ማለት ነው። 1 ብርና 100 ብር አይነጻጸርምና በጣም ነው የሚያስደስተው። ምናልባት በዘንድሮ ከተደረጉ መርሃ ግብሮች ምናልባት የግሸን ማርያም ነው ሊስተካከለው ወይ ሊደርስበት የሚችለው እንጂ ከዛ ውጭ የጻድቃኔ ማርያም ምንም በጣም እኮ ነው የሚገርመው። በጣም ዛሬ ያልተገኘ ሰው በጣም እግዚአብሔር የሚቀጥለው ዓመት እንዲያደርሰው ነው መጸለይ ያለበት። ዛሬ እንግዲህ
የደብረ ምጥማቅ ጻድቃኔ ገዳም ምርቃት ላይ የተገኘ ነውና እንደው እዚህ በመገኘትሽ ምን ተሰማሽ? በጣም ደስ ብሎኛል። ይህንን በረከት በማግኘቴ በጣም እድለኛ ነኝ። ከመጨረሱ በፊት አይቼዋለሁና ይሄ እዚህ ላይ በመድረሴ በጣም ደስ ብሎኛል። እንደ ወጣቱ አንቺን የመሰሉ አንቺ ዛሬ ተገኝተሻልና እንደዚህ አይነት ቦታዎች መጥቶ እንዲያሳልፍ ምን ትያቸዋለሽ? ሁላችሁም መታችሁ በረከት አግኙ። እኔ ከዚህ በፊት በመጣው ሰዓት ላይ ስለተስዬ አሁን መጥቼ ደርሶልኝ ነው የመጣሁትና በጣም ደስ ብሎኛል። ሁሉም እንዲመጡ እጋብዛቸዋለሁ። ዛሬ እዚህ የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ምርቃት ላይ የተገኘ ነውና ምን ተሰማ? እንደው በጣም ልዩ ስሜት የሚፈጥር ነው በውስጥ በእውነት እኔ ከብዙ ዓመት በፊት ነበር ያየሁት። እኔ ህልም ነው የመሰለኝ። ማታ ስመጣ በጣም ግዙፍ ነው። ህዝቡ መግቢያ መውጫ ያለው በጣም ውበቱ እኔ አዲስ አበባ ውስጥ ራሱ ያለ አይመስለኝም። አሰራር ጥራት ጭምር በጣም የተደነቁበት ቦታ ነው። እንደው በጣም ብዙ ህዝብ ነው የመጣውና እንደው ወጣቱ እንደዚህ አይነት ቦታ ላይ መጥቶ እንዲያሳልፍ ከምርቃት ባሻገር ደግሞ እንደው ጸበሏንም የጠመቀ በረከት እንዲያገኝ ምን ታስተላልፍለታል? እንግዲህ በአሁን ሰዓት ያለው ወጣቱ እንደውም በፊቱ ጊዜ ጠንካራ ነው ብዬ አስባለሁ። አሁንም በብዛት የምናየው እዚህ ያለው በጣም ብዙ ወጣት ነው። አንዳንድ ደግሞ ከወጣትነት በታች የሚሰሩ ሰዎች አሉ። ትናንትና ፖስት አድርገው ነበር ረብሻ ነው መንገድ ላይ ያሉ ሰው ወደ ቤተክርስቲያን እንዳይመጡ ልክ እንደ አብርሃም በሰይጣን መንገድ ላይ እንቅፋት የሚሆኑ እንደዚህ አይነት ሰዎች ደግሞ አሉ። ስለዚህ ወጣቱ እዚህ መጥቶ የሚያገኘው በረከት ብዙ በጣም ብዙ በረከት ያው ቦታ ይቀድሳል። ስለዚህ እዚህ መጥቶ መቀደስ አንድ ነገር ነው። ኃጢአታችንን ጥለን ቃል ኪዳኗን ተቀብለን ስንመጣ ብዙ ነገር እናገኛለንና ወጣቱ ወደ ቤተ እግዚአብሔር ቢሄድ ለቤተክርስቲያናችን ክብር ነው፣ ለእሱ ደግሞ ህይወት። በመጨረሻ የምታስተላልፈው ነገር? በመጨረሻው በመላው ዓለም የምትገኙ ህዝበ ክርስቲያኖች እንኳን አደረሳችሁ እላለሁ። ሌላው ይሄ ቤተክርስቲያን ህንጻ ቤተክርስቲያኑ አልቋል፣ ግን ብዙ ስራዎች ይቀሩታል። በጣም ብዙ ነገር እንደዚህ የውሃ ታንከር የለውም፣ አጥር የለውም፣ መሬቱ ንጣፍ የለውም። የተለያዩ መሰረተ ልማት ይሰራል። እንደዚህ አብነት ትምህርት ቤትም ታስቧል። ለዚህ የሚደረጉ ድጋፎች በተለያየ ነገሮች ይመጡላቸዋል፣ ወይ ደግሞ በዚህ በኢቲአርቲ ሚዲያ ከታች አካውንት ነምበሩ ይቀመጥላቸዋል። እዛ እየገባችሁ እንድትረዱና አካባቢውንም ቤተክርስቲያኑ እንድናለማ በእግዚአብሔር ስም ጠይቃለሁ። ሶሊያና ማይክል ይባላል። ሶሊያና እንግዲህ ዛሬ የተገኘ ነው የጻድቃኔ ማርያም ደብረ ምጥማቅ የገዳም ምርቃት ላይ የተገኘ ነውና እንደው ምን ተሰማህ? በጣም ትልቅ ደስታ እዚህ ጋር በመገኘቴ በጣም ትልቅ ደስታ። ከዚህ ቤት ልጅ አይ መጀመሪያ ነው። እንደው መጀመሪያ ስታያት ምን ተሰማሽ? በሚዲያ ሰሚያት ወይ ደግሞ ከዚህ ቤት የሰማሽ ነገርና እዚህ የመጣሽ ነገር እንዴት ተገናኘ? ትልቅ በረከትና ሞገስ ያለበት ቦታ ነው። እንደ ድለኝነትም ነው የቆጠርኩት። አስቤው አይደለም የመጣሁት፣ በአጋጣሚ ነው። ግን በጣም ደስ የሚል ቦታ ነው። እንደው አንቺን የመሰሉ ወጣቶች እዚህ ቦታ ላይ መጥተው እንደዚህ አይነት የበረከት ቦታውን እንዲያዩ ከብዙ በረከትም እንዲካፈሉ እንደው ምን ታስተላልፊላቸው? ሁላችንም ወደ የቤታችን እንመለስ። በወጣትነት ጊዜ ያስበኝ ይላል። ስለዛ ያው ቤታችን እንመለስ። ዛሬ እንግዲህ የተገኘ ነው በጻድቃኔ ማርያም ደብረ ምጥማቅ ገዳም ምርቃት ላይ የተገኘ ነውና እጅግ በጣም ልዩ ስሜትን የሚፈጥር እጅግ በጣም የህንጻ ኪነጥበብ የታየበት ቦታ ነውና እንደው ምን ተሰማ መምህር? በጣም ደስ ይላል። እንግዲህ ቦታው ትልቅ የበረከት ስፍራ ነው። የ14ኛው መቶ ክፍለ ዘመን አጼ ዘርዓ ያዕቆብ የገደሙት ሲጸልዩ አንድ እግራቸው አብጦ አሁንም ድረስ የሚታይበት ቦታ ነው። እዚህ ወደ ጣና ዳጋ እስጢፋኖስ ስትሄድ አጽማቸው አልፈረሰም ይታያልና የአጼ ዘርዓ ያዕቆብ እመቤት ተብላ የምትጠራበት ቦታ ነው። ደብረ ምጥማቅ አጼ ጻድቃኔ ማርያምና ትልቅ ስፍራ ነው። የፈውስ ስፍራ ነው። የምህላ ስፍራ ነው። የድነት ስፍራ ነውና አክሱም ጽዮንን የሚመስል እጅግ በጣም በዘመኑ የረቀቀ ህንጻ ቤተክርስቲያን ያየነውና እጅግ በጣም ደስ ብሎናል። በፊት እንግዲህ አንዳንድ ስጋቶች ነበሩ። መንገድ ላይ ችግር ይፈጠራል፣ ቤተክርስቲያኑም አይመረቅም የሚል ስጋት ነበረ። በነገራችን ላይ በዛሬው ቀን በርካታ ቦታዎች የእመቤታችን ቤተክርስቲያን ይመረቃል። በተለያዩ ክፍላት ሀገራትም እንደዚሁ ይመረቃልና የሰው ቁጥር ልክ የለውም። በቃ ጠጠር መጣያ የሌለው ህዝብ ነው የመጣውና ሲጀምር የኢትዮጵያ ህዝብ ለመብርሃን ያለው ፍቅር የተለየ ነው። በዓለም ላይም በፊልጵስዩስ ነው የመጀመሪያው የእመቤታችን ቤተክርስቲያን። በሀገራችንም ርዕሰ አድባራት ገዳማት አክሱም ጽዮን ማርያም ናትና ለመብርሃን የተለየ ፍቅር ስላለን ሰው ንቅል ብሎ ነው የወጣውና በጣም እጅግ በጣም ደስ የሚል ነው። የሚዲያ ብዛቱም በጣም ደስ ይላል። እንደው ምናልባት ይህንን በረከት ላላገኘ ይህንን ቦታ መጥቶ ላልተሳለም ወይ ደግሞ እየናፈቀ ለቀረ በተለይ ውጭ ሀገር ሆኖ ለሚናፍቁ እንደው ከዚህ በረከት እንዲካፈሉ የቀሩ መሰረተ ልማት ስራዎችም ይኖራሉና ከዚህ ጋር አጠቃላይ ሲመጨሻ ምን ታስተላልፍልኛለህ? እንግዲህ ሁለት አይነት ነገር እንዲሰሩ ጠይቃለሁ። አንደኛው ያላለቁ ስራዎች አለ። የሀብት ባለቤት፣ የገንዘብ ባለቤት፣ የጤና ባለቤት፣ የስልጣን ባለቤት እሱ እግዚአብሔር ስለሆነ እግዚአብሔር በሰጣቸው ነገር ላይ ተነስተው ለእግዚአብሔር አድርገው ከእግዚአብሔር እጥፍ እንዲቀበሉ ነው።
በሌላ መልኩ ደግሞ በተለያየ ምክንያት ርቀት የገደባቸው የጤንነትና ሁኔታዎች የገደባቸው ሰዎች ባሉበት ቦታ ሆነው በመሳለም በረከት ማግኘት ይችላሉ። ይሁንልኝ ይደረግልኝ ብለው አምነው ሲቀበሉ የጻድቃኔን በረከት ማግኘት ይችላሉና ስውር ጽላተ ጻድቃኔዋ እመቤት በበረከት ትጎብኛቸው፣ ችግራቸውን ትፍታላቸው፣ እንቆቅልሻቸውን ትመልስላቸው እላለሁ። እጅግ አድርጌ አመሰግናለሁ። መልካም በዓል። እግዚአብሔር ያክብር። በተለያየ ቦታዎች ተገኝታችሁ መልካም ስራ እየሰራችሁ ነው። እንደዚሁም የስነ ግጥም ፕሮግራሞችን በማዘጋጀት እየሰራችሁ ትውልዱን እያነቃችሁ ነውና ወደ ቴሌቪዥን ማድረግ አለባችሁ። እናንተ ቋንቋ አይነሽ ማህበር ሚዲያ በቴሌቪዥን በ24 ሰዓት ማድረግ አለባችሁ ብዬ አስባለሁ። ለቤተክርስቲያን ከዚህ በፊትም አፎናችኋል፣ ወደፊትም እንደምትሆኑ ተስፋ አደርጋለሁ። ስለመጣችሁ ደስ ብሎናል። ክብረት ስትልን እግዚአብሔር ያክብርልን። ብዙዎች ከጀርባ ነው የሚያውቁና የአበሻ ወግን ሌሎችንም ስራዎች ላይ ተሳተፋለህና እስቲ በመጀመሪያ ብዙዎች እንዲያውቁ ደግሞ እስቲ ራስን ግለጽልን። እሺ፣ አመሰግናለሁ። ጋዜጠኛ ቴዎድሮስ ካሳ እባላለሁ። በሀበሻ ወግ መጽሔት ከ10 ዓመት በላይ ሰርቻለሁ። ሎሚና ቆንጆ የሚባሉ መጽሔቶች ነበሩን። እነሱ ጋር ደግሞ እንደዚሁ ወደ 7 ዓመት አጠቃላይ ብቻ በሚዲያ ውስጥ ወደ 20 ዓመት ያክል አገልግያለሁ፣ ሰርቻለሁ። በጣም ደስ ይላል። እንደው ዛሬ የተገናኘ ነው በዚህ በጻድቃኔ ደብረ ምጥማቅ ገዳም ምርቃት ላይ የተገኘ ነውና እንደው ምን ተሰማ? እውነቱን ለመናገር እኔ ጻድቃኔ ማርያም አሁን ስመጣ ለሁለተኛ ጊዜ ነው የመጣሁትን። ገና ህንፃ ቤተክርስቲያኑ እንደተጀመረ ነበረ እና የዛኔ እንደተጀመረ እኔም በአጋጣሚ ከሆኑ ጓደኞች ጋር ውጭ ነበረ ቆይተን መተን ጻድቃኔ ማርያም ነው ቄደር መጠመቅ ያለብን ብለን የዛን ጊዜ ነበር የመጣ ነው። ቄደር ልንጠመቅ ነበር የዛኔ የመጣ ነው። ስንመጣ ህንፃ ቤተክርስቲያኑ ገና መጀመሩ ነው። ይሄ ቤተክርስቲያን እንጃ እንደው 50 ዓመትም አያልቅም። 50 ዓመት ያህል ሊፈጅ ይችላል እንጂ በቀላሉ አያልቅም አልን። ምክንያቱም ዲዛይኑን አንደኛ ስናየው፣ ሁለተኛ ደግሞ እንደው እዚህ አካባቢ ያለው ሰው ሰጥቶ ረድቶ በእውነት እንደ በአጭር ጊዜ በቀላሉ በ10 በ11 ዓመት ሊያልቅ ይችላሉ የሚል በጣም ከፍተኛ ጥርጣሬ ነበረን። ዛሬ ግን እንደዚህ ህንፃ ቤተክርስቲያኑ ተጠናቆ አልቆ ስናየው ደግሞ የእውነት ከእውነትም በላይ ህልም የመምሰልን ያክል ነው የተሰማኝ ስሜት ያለው። እንደው ይሄንን ቦታ መጥተው እድል አልገጠማቸው ከበረከቱ አልተሳተፉ ይሄ ምርቃት እንግዲህ ዛሬ በጣም ልዩ ነው። እጅግ በጣም ብሶ መጥቷልና እንደው ላልተሳተፉ ለጓደኞች በተለይ ወጣቶች ላይ ምን መልእክት አለ? በመጀመሪያ ደረጃ የቤተክርስቲያኗ ህንፃዋ ዲዛይኗ አንድም እንደ ኢየሩሳሌም አንድም ደግሞ እንደ አክሱም ነው። ስለዚህ አሁን አክሱም ድረስ ሄደው መሳለም የማይችሉ እንደዚሁም ደግሞ ኢየሩሳሌም ደግሞ መሄድ የማይችሉ በቅርብ አለችላቸው። በቅርብ 200 ኪሎ ሜትር በጣም ቅርብ ነው። በጣም ቅርብ ነው። በዛ ላይ ደግሞ ተአምራቷ በጣም የተነገረ ነው። በጣም የተነገረ ነው። በተአምረ ማርያም ተአምራቷ መጻፍ ያለበት ነው። ስለዚህ መጥተው ከበረከቱ ይሳተፉ። በጸሎትም በማንኛውም ደግሞ ታቦቷም ሰሚ ነች። ብዙዎቹ ስለት ሲያስገቡ እያየን ነው። ብዙዎቹ የዛሬ ዓመት ተስለው የነበሩት ለመዘመርም ለማገልገልም ለመሳለምም ለተለያዩ ነገሮች ስለተስለው ስለታቸው በአንድ የተሰምቶላቸው የመጡ ናቸውና በጣም ቅርብ ነው። መጥተው ቢሳለሙ የበረከቱ ተካፋይ እንዲሆኑ ብዬ እላለሁ። እንግዲህ በጣም ደስታን የተሰማኝ እስካሁን በጻድቃኔ ማርያም በጉዞ ጀምሮ ስንመላለስ በጉጉት ስንጠብቀው የነበረ ከ10 ዓመት በኋላ እንግዲህ በደማቅ መልኩ ለኢትዮጵያ ብቻ ሳይሆን በመላው ዓለም ላሉ ለኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ምልክት የሆነችው ጻድቃኔ ማርያም እዚህ መጥቶ ድኖ ተስሎ ያልደረሰለት የለምና ይህን የመሰለ ድንቅ በሆነ ጥበብ በሰለሞን ጥበብ የመሰለ ቤተ መቅደስ በመግባቷ እጅግ ደስታዬ ጫፍ የለውም። በጣም ነው የተደሰትኩት። ይህ በዓል ደግሞ በጉጉት ስንጠብቁ የነበረ ያው የሁላችንም በዓል ነው። ስሜቱን ታውቋልና በጣም ነው ደስ ያለኝ። ምንዬ እንደው ይህንን ቦታ መጥቶ እድሉን ያላገኙ ያልተሳተፉ ወይም ምርቃት ላላዩ ደግሞ ይህንን ለሚመለከቱ ምን ታስተላልፍላቸዋል? እንግዲህ በመላው ዓለም ያላችሁ ደብረ ምጥማቅ ቅድስት ድንግል ማርያም ገዳም በቪዲዮ እንደሚታዩ አይደለም። በአካል ሲታይና በቪዲዮ ሲታይ በጣም ልዩነት አለው። እጅግ በጣም ግዙፍ ነው። እጅግ ኪነ ጥበቡ እጅግ ረቂቅ ነው። ውስጡ ያሉት ስዕል አድኖች በሚስጥር ነው የተሰሩት። እጅግ በጣም ከምለው በላይ ነው። ይህንን የደከሙበት እነ ኢንጂነር አማረ እዚህ ላይ እውቀት፣ ገንዘብ ብዙ የፈሰሰበትና ይህንን መጣችሁ እዚህ ቦታ ላይ ረግጣችሁ ስለታችሁን የጻድቃኔው ማርያም ትሰማለች። በጣም ከሚገርመኝ ነገር ነግርሃት ወር ቀናት እንኳን አትቆይም። በነጋታው ስትሄድ ነውና እዚህ ቦታ በተለያዩ ህመም ውስጥ ያላችሁ ደዌ ውስጥ ያላችሁ ሰዎች እዚህ ቦታ እየመጣችሁ በረከት በማግኘት የበረከቱ ተሳታፊዎች እንድትሆኑ መልእክቴን አስተላልፋለሁ። እጅግ አድርጌ አመሰግናለሁ። እኔም ወንድማችን ምን ያህል በንቲ
እንግዲህ ውድ የኢቲአርቲ ሚዲያ ቤተሰቦች አሁንም ትላንት ከምርቃቱ ከቤተ ቅዳሴ ቤቱ ከከበረበት ጀምሮ ዛሬም ሙሉ የበዓሉን ንግስ በዓሉን ወደ እናንተ እያስተላለፍን እንገኛለን። አሁንም እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ልትቆዩ ጥሪያችንን እናስተላልፋለን። እውነት ይህንን ቦታ መታችሁ ያላያችሁ ከዚህ ቦታ መታችሁ በረከቱን ተካፈሉ። ያላያችሁ ምናልባት ደግሞ ወደፊት ለመምጣት ያሰባችሁ ደግሞ ይህንን ቪዲዮ ያያችሁ ለወዳጅ ለዘመዶቻችሁ ሼር እንድታደርጉ ጥሪያችንን እናስተላልፋለን። አሁንም እስከ በዓሉ ፍጻሜ ድረስ አብራችሁን ቆዩ። ሰላም
የዚህ ታላቅ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ቅድም በክቡር ስራ አስኪያጁ አድሬሳቸው የተገለጸው ብፁዓን አበው ሊቃነ ጳጳሳት እንደዚሁም ከመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የመጣችሁ ሊቃውንት አባቶች፣ የዚህ ታላቅ ሀገረ ስብከት መሪዎች፣ አስተዳዳሪዎች በዚህ ቦታ ተሰብስባችሁ ከአራቱም ማዕዘን መጥታችሁ እግዚአብሔርን ስታመሰግኑ ያደራችሁ ይህንን ድንቅ ሥራ በምድር ቆማችሁ ለሰማያዊው አምላክ ያበሰራችሁ ሊቃውንት አባቶቻችን እንደዚሁም ይህንን ታላቅ ቤተ መቅደስ በመዓልትና በሌሊት ሳትደክሙ ሳትታክቱ እንደ መላእክት ሳታንቀላፉ ለዚህ ታላቅ ሕዝብ ፈጽማችሁ ለማስረከብ ቤታችሁን ንብረታችሁን ጥላችሁ በዚሁ ቦታ ሱባዔ ገብታችሁ ይህንን ሕንፃ ያሰራችሁ የሕንፃው አሰሪ ኮሚቴ ከሰብሳቢው ጀምሮ እስከ ንዑስ ኮሚቴ ያላችሁ እንደዚሁም አባቶቻችሁን ልጆቻችሁን በመታዘዝ ገንዘባችሁን ከኪሳችሁ ከመቀነታችሁ እየፈታችሁ ለዚህ ታላቅ ቤተ መቅደስ መባ የሰጣችሁ መፈጸሙን የተመኛችሁ አባቶቻችን የአብርሃም ልጆች ምዕመናን፣ እናቶቻችን የሳራ የርብቃ የራሔል ልጆች እናቶቻችን፣ እንደዚሁም ለነገው ቅድስት ቤተ ክርስቲያን ዛሬ ቡቃያ ሆናችሁ ነገ ለፍሬ የተዘጋጃችሁ ወጣቶች፣ ወንድሞች፣ እህቶች በዘመናት ሁሉ ነግሶ የሚኖር ሁሉን የሚያሳልፍ ማለፍ ሳይኖርበት ለሁሉ የሚሰጥ መደየት መቸገር ሳይኖርበት በመንግስቱ የማይሽሩት በስልጣኑ የማይጋፉት ሁሉን የሚያሳልፍ አምላካችን ይህንን ዕለት ባርኮ ቀድሶ ስለሰጠን ለታላቅ ስሙ ለአምላክነቱ ክብር ምስጋና ለሱ ይሁን። እንኳን አደረሳችሁ። እንኳን ለዚህ ታላቅ ቀን አበቃችሁ። በልባችሁ የተመኛችሁትን በዓይናችሁ አብቦ አበባውን እያያችሁ ፍሬውን ለመብላት የጓጓችሁ በዛሬው ዕለት ደግሞ እነሆ እናታችሁ ቅድስት ድንግል ማርያም ታቦተ ጽዮን ለ10 ዓመት ከቆየችበት ድንኳን ውስጥ ታላቁ ቤተ መቅደስ እናንተ ልጆቿ ወዳሰራችሁ ቤተ መቅደስ እንኳን ለመግባት አበቃን። እንኳን ለዚህ ቀን አደረሳችሁ። ሰሎሞን ወልዴ አይምር ወጠይቅ ከመ እግዚአብሔር አርአየከ ከመ ትንስ ማኅደረ ስብሐት ዘለዓለም ጽና ወግበር። ሰሎሞን ልጄ እግዚአብሔር መመስገኛውን ቤተ መቅደስ ትሠራ ዘንድ እግዚአብሔር እንደመረጠህ እወቅ፣ አስተውል፣ በርትተህም ፈጽመው። አንደኛ ዜና መዋዕል ምዕራፍ 29 ውስጥ የሚገኝ ቃል ነው። ይህንን ቃል የተናገረው ታላቁ አባታችን
በዝማሬው የምናውቀው በበገናው በንግስናው በርኅራኄው በአባትነቱ የምናውቀው ታላቁ ሰው ዳዊት ነው። ዳዊት ታቦተ ጽዮንን ከአባቶቹ ከተረከበ በኋላ ከነሳሙኤል ተረክቦ ከአቢዳራ ቤት በክብር ከተረከበ በኋላ ለታቦተ ጽዮን ቤተ መቅደስ ለመስራት ሕሊናው ጠዋትና ማታ ከማሰብ አላረፈም ነበረ። የእሱ ቤተ መቅደስ በማማሩ እያዘነ ታቦተ ጽዮን በድንኳን ውስጥ በመሆኗ እየተከዘ እኔ በአማረው ቤት ውስጥ እያለሁ ታቦተ ጽዮን በድንኳን ውስጥ እንዴት ትኖራለች እያለ በመጨነቅ በማዘን ሁልጊዜ ቤተ መቅደሱን ለመስራት ቦታ እያመቻቸ ንዋየ ቅድሳት እያዘጋጀ መስሪያውን እያቀረበ ይጓጓ ነበረ። ነገር ግን እግዚአብሔር ስራው፣ እግዚአብሔር ተአምራቱ፣ እግዚአብሔር አምልኮቱ የተለየ ስለሆነ ዳዊት ቅን ርኅሩህ፣ እንደገና ዘማሪ አመስጋኝ፣ እግዚአብሔርን የሚወድ ምንም ቢሆን ለታቦተ ጽዮን ምዕራፍና ቤት እንዲሠራ ግን አልተፈቀደለትም ነበረ። በዚህም ያዝን ይተክዝ ነበረ። ታቦተ ጽዮን የታቦተ ጽዮንን ምዕራፍ ሳያይ ከዚህ ዓለም ወደማያልፈው ዓለም መሄዱን በጣም ያስጨንቀው ነበር። ነገር ግን እግዚአብሔር የልቡናውን ሐሳብ መሻቱን ያውቅ ነበርና እሱ ስላልሆነለት ስላልተፈቀደለት ከእሱ አብራክ የወጣው ልጁ ሰሎሞን ቤተ መቅደሱን እንዲሠራ እግዚአብሔር ደግሞ ሰሎሞንን አስቀድሞ ሠራው። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ሰሎሞንን ሠራው። ሰሎሞን ደግሞ የጽዮንን ቤተ መቅደስ ሠራ እና ስለዚህ እግዚአብሔር ስለመረጠው እግዚአብሔር ስላዘጋጀው ቤተ መቅደሱን ሰርቶ ታቦተ ጽዮን ወደ ተሰራው ቤተ መቅደስ በገባ ሰዓት ተንበርኮ እግዚአብሔርን አመሰገነ። እጁን ዘርግቶ ጸለየ። በሰማይ ያለውን አምላኩን ይህንን ያስፈጸመውን አባቱ ዳዊት ያላደረገውን በማድረጉ በብዙ ቦታ በመጻሕፍት ውስጥ እግዚአብሔርን አመስግኖታል። ዛሬ ለዚህ ሰዓት አይሆነንም፣ ሰዓቱ አጭር ነው። ስለዚህም የእግዚአብሔር ቤተሰቦች እግዚአብሔር ካልፈቀደ እንኳን ታላቅ ቤተ መቅደስ መስራት ቀርቶ አንዲት ትንሽ የሳር ጎጆ እንኳን መስራት በሱ ዘንድ በጣም ከባድ ነው። እግዚአብሔር ሲፈቅድ ግን እንደዚህ ያለውን ታላቅ ቤተ መቅደስ ሰርቶ ለእግዚአብሔር ማስረከብ ደግሞ በጣም ለእግዚአብሔርም ለሰሪው ቀላል ነው። ብፁዓን አባቶች፣ ሊቃነ ጳጳሳት፣ የተከበራችሁ የእግዚአብሔር ቤተሰቦች ዛሬ አንደኛና ሁለተኛ ሶስተኛ እያልኩ ሰሎሞን የተናገረውን ቃል በዚህ በአባቶቼ ላይ አሳርፋለሁ። አእምሮ ጠይቅ እስመ እግዚአብሔር ኀረየከ፣ እግዚአብሔር መርጦሃል ቤተ መቅደሱን ትሠራ ዘንድ። አንደኛ እግዚአብሔር መርጦሃል ቤተ ክርስቲያንን ትሠራ ዘንድ። ብፁዕ አባታችን ሊቀ ጳጳስ አቡነ ቀሌምንጦስ ከሀገረ ስብከት ልጆቻቸው ጋር ሆነው ይሄን ቤተ መቅደስ ልጆቻቸውን በማስተባበር አይዟችሁ ልጆቼ በርቱ፣ አይዟችሁ ጽኑ በማለት እግዚአብሔር ስለፈቀደላቸው ይሄ ቤተ መቅደስ ተፈጽሞ ዛሬ እናንተና እኛና እናንተ
በውስጡ እንድናመሰግን እግዚአብሔር ፈቀደልን። ስሙ የተመሰገነ ይሁን። ሁለተኛ እንደ ሰሎሞን እስመ እግዚአብሔር ኀሬከ የተባሉ የድንግል ማርያም ልጆች እግዚአብሔር እንደ ሰሎሞን የሰራቸው ራሳቸውን ክደው ራሳቸውን ጠልተው ቤታቸውን ረስተው በመዓልትና በሌሊት በድንግል ማርያም ደጅ አቧራ በሚወርድበት ድንጋይ በሚጠረብበት አፈር በበነነበት የሚበላው የሚጠጣው ብዙ በማይመችበት ቦታ ተገኝተው የዚህ ታላቅ ቤተ መቅደስ አሰሪ ኮሚቴዎች ከነሰብሳቢያችሁ እስከ ንዑስ ኮሚቴ ያላችሁ እስመ እግዚአብሔር ኀሬከ እግዚአብሔር ስለመረጣችሁ ይህንን ታላቅ ቤተ መቅደስ ለመስራት እንኳን ደስ አላችሁ። በሦስተኛ ደረጃ እስመ እግዚአብሔር ኀሬከ እግዚአብሔር መርጦሃልና በፊታችን የምትገኙ የእግዚአብሔር ልጆች የምንወዳችሁ የምትወዱን እግዚአብሔር የሚያከብራችሁ እግዚአብሔርን የምታከብሩት ስትሰሩ ስስት የሌለባችሁ ካላችሁ ቆርሳችሁ የምትሰጡ መጥታችሁ መሳፈሪያ እንኳን ሳይኖራችሁ ለእናታችሁ ለድንግል ማርያም ቤተ መቅደስ መቀነታችሁን አራግፋችሁ ኪሳችሁን ባዶ አድርጋችሁ እዚህ ቦታ ይህንን ዛሬ ለማየት እየተመኛችሁ ገንዘባችሁን ያፈሰሳችሁ እንባችሁን ያነባችሁ የድንግል ማርያም ልጆች እግዚአብሔር አገልጋዮች ምዕመናት እንኳን እናንተም እንኳን ደስ አላችሁ። እግዚአብሔር መርጧችኋልና። አራተኛ ምንም ባይኖራችሁ እንደ ዕንባቆም እግዚአብሔር ብቻ አለን ብላችሁ በጉልበታችሁ በላባችሁ በእንባችሁ ይህንን ቦታ በጸሎታችሁ ያገለገላችሁ ወገኖቻችን እንኳን ድካማችሁን ድካመ ቅዱሳን እንኳን ላባችሁን ላበ አበው እንኳን ስጦታችሁን እንባችሁን ልመናችሁን የቅዱሳን ልመና አደረገላችሁ። እግዚአብሔር ስለመረጣችሁ የዘላለም መመስገኛውን ስለሰራችሁ በሰማይ ያለው አምላካችን ዛሬም የምንጠራው ነገም የምናመልከው ማለፍ መሻር የሌለበት በመቅደስ ውስጥ ኪሩቤል የሚያመሰግኑ ሱራፌል የሚቀድሱት ከእናቱ ጋር ለዘላለም ሁሉ ሲያልፍ የማያልፈው አምላካችን ስሙ የተመሰገነ ይሁን። እንኳን ለዛሬው ዕለት አበቃን አበቃችሁ። ወስብሐት ለእግዚአብሔር። ያነሳሻል ዛሬም አንደበቴ ማርያም እናቴ 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 የልብ ምርኩዝ ነሽ እፎይታ ለነፍሴ እስቲ ላነሳሳሽ በጥዑም ውዳሴ ማርያም ማርያም ልበል ማርነሽ ለከንፈሬ የአፌ ዜማነ የዘውትር መዝሙሬ ያነሳሻል ዛሬም አንደበቴ ማርያም እናቴ ያነሳሻል ዛሬም አንደበቴ ማርያም እናቴ ሰላምን ብትወልጂ ሰፈነ ሰላሜ በልጅሽ ቤዛነት ቀለለልኝ ሸክሜ ከእንግዲህ በኋላ ምንስ ያሰጋኛል እናት እንድትሆኚ አንቺን ሸልሞኛል
ያነሳሻል ዛሬም አንደበቴ ማርያም እናቴ ያነሳሻል ዛሬም አንደበቴ ማርያም እናቴ የደካማው ምርኩዝ የምንዱባን ተስፋ ስምሽን ሰንቆ ከቤትሽ ላልጠፋ እጅሽ ተዘርግቷል ለተማጸነሽ ማደጋው ሙሉ ነው ድንግል በምልጃሽ ያነሳሻል ዛሬም አንደበቴ ማርያም እናቴ ያነሳሻል ዛሬም አንደበቴ ማርያም እናቴ ክብርሽ ከአድባራቱ ከፍ ከፍ ያለ ነው